እኔ ችግር የለም። እኔ አልፈልግም መንሱሪ፣ እኔ አልፈልግም፣ እውነት አልፈልግም። ከፈለግ ማለት ነው 500 ሺህ ስጠኝና ማለት ነው 500 ሺህ ነገ ትሰጠኝና ማለት ነው። ከዛ 2 ሚሊዮን ከገባ 1 ሚሊዮን ብር በለኝ። ኖ እሰጥሃለሁ፣ ብርህን እሰጥሃለሁ እኮ። ግን እኔ ያሰብኩት ምን መሰለህ፣ 1.5 ግባና 1 ሚሊዮን ብር እናድርግልህ። ካልገባህ ግን 500 ሺህ ብሩንም ታጣለህ። ይሄ እኮ ያው የስራው ባህሪ ነው እኮ ቢዝነስ። እኔ እባክህ ተው፣ ብር ሲበዛ አልወድም። እኔ ብር ሲበዛብኝ ለእኔም ጭንቀት ነው። አልፈልግም፣ በእውነት አልፈልግም። ደም ግፊት፣ ብርን ተያይዘው የሚመጡ በሽቶች አሉ። ደም ግፊት፣ ብዙ ነገሮች አሉ። ነጋዴ ስላልሆንክ ነው እንጂ ይሄን አማራጭ ለሱ ብትሰጠው፣ ይሄ እሱ ሀብታም ነጋዴ ነው። ቀንና ማታ ሰርቶ ያችን 1 ሚሊዮን ብር ማግኘት ነው የሚሞክረው እንጂ 500ውን ይሻይል ነበር። ደም ግፊትንም አልችለው። ግን መንሱሬ የመጀመሪያው ሚሊዮን እኮ ከመጣ አሁን ወረድ ልጁ እኮ ግማሽ ሚሊዮን ነው የሚባል 500 ሺህ አይባልም። በነገራችን ላይ ግማሽ ሚሊዮን ነው። አሁን የመጀመሪያው ሚሊዮን ከተሳካሽ ሌላው ሚሊዮን እኮ እያሽቃበጠ ነው የሚመጣ። በጣም ስለዚህ ዝም ብሎ የሚከብደው የመጀመሪያው ሚሊዮን ነው የሚከብደው። ከዛ በኋላ ያሽቃብጣል። ያው ታውቀዋለህ መንሱሬ። ስለዚህ አልሸሹም ዞር አሉ ነው እና ግማሽ ሚሊዮን ይውሰድ። ከዛ በኋላ ወደ ሌላው ፕላን እንሄዳለን ነው። ሌላ ቻሌንጅ ነው ወይ ደግሞ ከሰጠኸው በኋላ ራሱ ቻሌንጁ ተጀምሮ ከዛ ከተሸነፈ ይመልሳል። እንደዛ አይነት ዲል ተሸነፈ ይመልሳል። እንደዚህ አይነት ዲል ከሆነ እኔ የማደርገው እንዴት ነው መሰለህ፣ 1.5 ከገባ በዚህ ቀጣይ ሳምንት 1 ሳምንት ውስጥ 1 ሚሊዮን ብር ልሰጥህ። ካልገባህ ግን 500 ሺህ ብሩን ልታጣ። አሁን ያደል መጀመሪያም ይሄን ሀሳብ ያመጣሁልህ። አሁን ግን ሀሳቡ አመንጭም እኮ ነኝ። አሁን ልንገርህ ታሪኩን። አሁን አጋጣሚ እኔ አዳማ እየሄድኩ የሆነ የሚፈልገው ነገር ነበረ፣ መግዛት የሚፈልገው ነገር ስለነበረ ያው እንደ ጓደኛ አማከረኝ። ናሁም የስንት ፎሎወር ደረስክ ስለው ኦልሞስት 600 ሺህ አለኝ። እንዴ እስካሁን 1 ሚሊዮን አልገባህም ስለው አልገባሁም አለኝ። በቃ ቻሌንጅ አድርገውና እኔ አዳማ ላይ ፊንቴክ ኢንቨስትመንት ብራንች ስለከፈተ ያንን ብራንች 500 ሺህ ብር ይሰጠሃል። በዚህ 1 ወር ውስጥ 1 ሚሊዮን ከገባ 500 ሺህ ብር እና ፎሎወርስ አልኩት። በቃ ጥሩ ነው ልሞክር። እኔ እኮ ታገኛለህ መንሱር፣ መጥፎ ነገር አልሰራም። ሶሻል ሚዲያ ላይ ሰው ይወደኛል፣ በእርግጠኝነትም ደግሞ ያስገባኛል አለኝ። አይገርምም? እኔ በጣም ኮንፊደንሱ ነው ደስ ያለኝ አንቀን። ከዛ እሽንን ጎሄድ አልኩት። ቪዲዮ ሰርቼ ማስረጃ ፈልጋለሁ ሲለኝ ቪዲዮ ሰርቼ ላኩለት። አሁን ግን ዘሴም ስቶሪ 1.5 የምትገባ ከሆነ 1 ሚሊዮን ብር ካልገባህ ግን 500 ሺህ ብሩንም አታገኘውም። ከሁለት አንዱ ምረጥና መንሱሪ እኔ እንዳልኩ ነው። እኔ የምፈልገው 500 ሺህ ብር ነው። ችግር የለም ይቅርብኝ፣ 1.5 ይቅርብኝ። ቀስ እያለ ሰው እያየኝ ፎሎ ያደርገኛል። ችግር የለም። አሁን 1 ሚሊዮን ልገባ ስለሆነ ዛሬ አዳሩን እስከ ነገ 500 ሺህ ብሩን ስጠኝ። ከዛ 500 ሺህ ብሩን ከሰጠኝ በኋላ ስለ ሚሊዮን ውስጥ ደግሞ አስባለሁ። አሁን አልኮ ነገር እኔ አሁን 1 ሚሊዮን ብር ልሰጠኝ ማለት ነው መንሱርዬ፣ በአንዱ አንተ 1 ሚሊዮን ብር ልሰጠኝ ምን አለ መሰለህ፣ ነገርኩ የሀብታም በሽቶች ደም፣ ስኳሩ፣ የምር እግር ምናምን የወገብ በሽታ አልፈልጋቸውም። እነዛ ገብቶሃል አይደል? ስለዚህ ብሩን ትሰኝና እንደዛ ይሻላል። የኔ አባት ምንም ችግር የለም። አሁን እኔ ትልቁ ነገር ምንድን ነው መሰለህ፣ ከአንተ ጋር ያለውን ነገር ምን ያክል ማህበረሰቡ እንደሚወድ፣ ምን ያክል አንተ ብዙ የሚወዱ ሰዎች እንዳሉ ያየህበት ነገር ነው። ይኸው አሁን በነገራችን ላይ ቪዲዮ ውስጥ ገብቼ እያየው ነበረ። በጣም ብዙ ደንሰሃል እኮ፣ ብዙ ነው የደነስከው። 400 ሺህ ብር ግን ለመግባት አንድም ዳንስ አልደነስክም። አይተሃል ግን ቪዲዮዎችን ታውቃቸዋለህ፣ ምን ቪዲዮ እንደምትሰራ በቃ አየህ አይደለ? ስለዚህ ቀለል ባለ መልኩ አሁን እኔ 400 ሺህ ብር እና 400 ሺህ ፎሎወርስ እና 500 ሺህ ብር እንደሰጠሁ ግን እመን፣ ከዚህ በኋላ ብሰክስም እንኳ ሳክስ እንዳታወራ ነግሬሃለሁ። ኧረ መንሱሬ እኔ ብሩ ይግባ እንጂ
መንሱሪ ሰክስ እግዚአብሔርን እንዴ እኔ ራሴ ልላለሁ። መንሱር የሚቀባው ሽቶ ነው የምለው። መንሱር ግን በዚሁ አስተያየት አለኝ። መንሱር እሺ ወንድሜ፣ ለምንድን ነው ሽቶ ብራንድ የማይኖርህ? ለምንድን ነው? በእውነት ትንሽ ሄዴክ ይሆናል ብዬ ስለማስብ ነው። አይ አይደለም። አንደኛ እንደ ስራ እድል ፈጠራ ውሰደው ማርያምን። መንሱር ብዙ ጊዜ ያስበዋለሁ። አንደኛ ሱፍ እና የሱፍ እና የእንትን ቢኖርህ እኮ በጣም ኢንተርናሽናል ዓለም ላይ እኮ በጣም በውድ በዶላር የምናስገባቸው ሱፎች እኮ እንትን አዳማ ኢንዱስትሪ መንደር ነው ተመርተው ሂደው ሜዲን ጣሊያን ሜዲን ፍራንስ እየተባሉ ተመልሰው እኛ የምንገዛቸው በዶላር የምናስገባቸው። ለምንድን ነው የሱፍ እና የእንትን የሽቶ እንትን የማትጀምረው? የስራ እድል ፈጠራ እኮ ነው። እኔ ማኑፋክቸሩን ሰርቼው የሱፉንም ማኑፋክቸር ኢትዮጵያ ውስጥ ተሰርቶ የሽቶ ማኑፋክቸር ኖሮ እንጂ የተሰራውን አምጥቶ እንትን ማድረጉም ብዙ መልካም የተሰራውን አይደለም ያልሆነም እኮ የተሰራውንማ አይደለም እኮ ያለ መንሱሬ የተሰራውንማ እንዴት ታመጣለህ? እየተሰራውን አልፈልገውም። እሱም የተሰራውማ በቃ ተራ ሸቀጥ ሱቅ እኮ ነው። በቃ ለሁለት ሰው ለሶስት ሰው የስራ እድል የሚፈጥረው ማምረቻውን ብትጀምረው ግን 10,000-20,000 ሰው የስራ እድል ትፈጥራለህ። ይሄንን ነው የምልህ። ይሄ ቤስት ኦፕሽን ነው። እሱን እናወራበታለን። ከአንተ ደስ ይለኝ። በጣም ኢዚ ነው። እዚህ ታውቃለህ፣ እኛ ገሪ 11,000 ሰው ባለበት እና የምንወደው ወንድማችን በጣም ለብዙ ሰው በነገራችን ላይ 10,000 ሰዎች እዚህ ያላችሁ ሰዎች ከላይ ያለው ወንድማችን በቅርብ ቀን እኔ እንኳ ሳቀው ካሊድ ፋውንዴሽን እኔ ገስት ላይ ቁጭ ብዬ 500,000 ነው በእውነት ፈጣሪ ምስክር 500,000 ብር ነው እየሰጠው። በጣም ማቀሩ በጣም የምወደው ጥሩ ወንድሜ እኔ በአካል አላውቀውም፣ እዚህ ሶሻል ሚዲያ ለማውቀው ግን እንደሌላው እንኳ እሰጣለሁ አላለም። እሰጣለሁ ብሎ ወዲያው ወጥቶ እኛ እስከ ላይ ሳንወጣ ነው ብሩን ያስገባው። ሪሊ አይ አፕሪሺየት በጣም ሪስፔክት አለኝ ለአንተ ለምታረገው ነገር በጣም በእውነት ቴንክ ዩ ሶ ማች። እዚህ ጋር ያላችሁ ሰዎች በደንብ እንድታውቁትም ስለፈለግኩ ነው እና ያን የተናገርኩት። ግን እዚህ ጋር ያላችሁ 10,000 ሰዎች ደግሞ ሁለት ነገር ነው። ያው ለናሆም 500,000 ብር የአዳማ ብራንች ሊሰጥ ወስኗል። ብሩን ቁጭ ብለዋል። ኤኒታይም መጥቶ መውሰድ ይችላል። እናንተ ሊሰጠው ካላችሁ እዚህ 10,000 ሰው ያላችሁ ሳይገባም እንሰጠዋለን። እኛ 40,000 ሰው ነው ከፈለግ እንሰጣለን። ነገም ቢሆን ልሰጠው ይችላለሁ። በይዲ ነው ብር ምንም ጥርጣሬ የለው። ሳይገባ ራሱ ሰጣለሁ። ኮንፈርምድ ነው ልልህ ብዬ ነው። ብር ቁጭ ብለዋል። አንስቶ ብቻ ወደ አካውንት ማስገባት ነው። ምንም ስጋት አይግባ። የሆነ ቪዲዮ አይቼ ነው ይህንን ብር መንሱር አይሰጠውም የሚል ቪዲዮ ስላየሁ ነው እንደዛ እያልኩ ያለሁት እና ምናልባት የተሳሳተ መረጃ ነው እንዳትደነግጥ። ግን ብሩን ስትወስድ አደራ ሰፈር ምናምን እንዳትረብሽ አደራ። እኔ የምልህ እሱን ነው። ወልደ ጊዮርጊስዬ ግን ደስ ሲል ወሬያችሁ ታሞሪ በጣም ደስ ይላል። በቃ ለምን አሁን እኮ ሚሊዮነር ሆንክ እኮ አንተ ራሱ። እግዚአብሔር ይመስገን። ግማሽ ቀሯላ እኮ ግማሽ ሚሊዮን ስንት ነው? 12 ነው 13 አንበሳ ስንት ነው የሚሆነው በኢትዮጵያ ብር? እውነትህን ነው። ስንት ነው? በቃ አሁን ከእናንተ ጋር ስለ ማኒፋክቸር ነው የማወራው። ከዚህ በኋላ ደግሞ ብር ላሽቃበጫ ይበጣል። በጣም መነሻ ነው። አንዴ መምጣት ከጀመረ መቆሚያ የለውም። በእውነት እኔ በጣም ራይ ናቸዋለሁ። ሲሸነፍ የመጀመሪያዋን ሚሊዮን ማሳካት ነው ከባዱ። ከዛ በኋላ አሽቃባጭ ነው ብር በጣም ሲመጣው ላይ ያናድድሃል። በፊት ያስከፈለን ዋጋ እያስታውስ ምን አባቱ ነው እንደዚህ የሚመጣው? የእውነቴን ነው። ሌላው ምንድን ነው እኔም ወንድሜም ከላይ ያለው ወልደ ጊዮርጊስ ዱባይ ነው የሚኖረው። እኔ ኢትዮጵያ ላይ 2 ማስታወቂያዎችን እንድትሰሙኝ ይፈልጋለሁ። ያው የናሁም ወንድሞች እህቶች፣ የኔም ፎሎወርሶች እዚህ ያላችሁ የወንድሜም ወልደ ጊዮርጊስ ሊፍት እያስመጣን ነው። ፑማ ሊፍት ከቱርክ እናስመጣለን። ሊፍት የምትፈልጉ ሰዎች ኮሚኒኬት አድርጉኝ። ባዮ ላይ ባሉ ስልክ ደውሉልኝ። 950 ብር ጀምሮ የመኪና ባለቤት የሚያደርጋችሁን ሲስተም ዘርግተን
ኦልሞስት ከ250 በላይ መኪና አስረክበናል። አሁን ደግሞ በቅርብ ቀን ወደ 200 በላይ የሚሆኑ መኪኖችን እዚሁ አብዮት አደባባይ ላይ ከ15 ቀን በኋላ እናስረክባለን። 950 ሺህ ብር ያለው ሰው የመኪና ባለቤት መሆን የሚችልበትን ሲስተም ዘርግተናል። ብድር አይሆንም፣ ወለድ የለውም፣ ከወለድ ነፃ ነው። ይሄ ትልቅ ኦፖርቹኒቲ ነው እና የሰው መኪና ከምትነዱ ራይድ ከምትነዱ 950 ሺህ ብር በብድርም በምንም አድርጋችሁ ነውና ከኛ እንድትገዙ። ከአዳማ ብራንች ደግሞ ወረፋ የለበትም። አዲስ ክሬት ስላደረግን እዛ ኑና ተመዝግባችሁ መኪናችሁን ውሰዱ ላለው። አንተም ወልደ ጊዮርጊስ የዲሊቨሪ ስራ ስለምትሰራ ራስን ፕሮሞት አለ። መልካም